ብሌን እንግዲህ ስትጓጓበትና ስታለቅስበት የኖረችውን በመጨረሻ እንግዲህ ብሌን እናቷን አግኝታለች ማለት ነው። እናቷ እንግዲህ አብራት እሷ ሰራተኛ ሆና ቤቷ ስትሰራ የኖረችው በመጨረሻ እናትሽ ሆኔ ሲሏት ራሷን መቆጣጠር አቅቷት ብሌን እያለቀሰኝ ነው ማለት ነው። እንግዲህ ይሄን ሁሉ ያደረገላት ሳሚ ነው ማለት ነው። እንግዲህ ሳሚ የብሌን እናት ሰላም መሆኗን ነገራት። ብሌን እንግዲህ ራሷን መቆጣጠር አቅቷት በደስታ ወድቃለች ማለት ነው። እንግዲህ ወይዘሮ ሰላም እንግዲህ ወደ ስደት ሳትሄድ ልጇን ብሌንን ለወንድሟ ላቱ ሰላም ወደ ስደት ከመሄዷ በፊት ልጇን አደራ ለወንድሟ ሰታን ሄደችው ማለት ነው። እንግዲህ እያለቀሰች እኔ በስደት ሄጄ ስተመጣ ድረስ ላጎትሽ እንደ እናትም እንዳባትም ሆኖ ያሳድግሻል ሊንከባከብሻል ብላ ነበር ብሌንን ሰታ ሄደችው ማለት ነው። ግን እሱ እንደጠበቀችው አልነበረም ማለት ነው። ይህን ሁሉ ነገር ብሌን እንዳትገኝ እንደ እናትም እንደ አባትም ሆነ ተንከባክባ አሳድግልኝ ብላ ነበረ አደራ ስትሄደችው ማለት ነው። እሱ ግን ችግር የለውም አንቺ ብቻ ሄደሽ ብሩን ላኪ ችግር የለውም ብሎ ነበር የተቀበላት ማለት ነው። ግን እሱ በመጨረሻ ሲያሰቃያት ከእናቷ እንዳትገናኝ ሲያደርግ እስካሁን ድረስ ነበር የኖረው። ሰላም ሰላም፣ ክብራትና ክብራን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ዛሬም እንግዲህ በተወዳጁ ድራማ ክፍል 52 መጥቻለሁ። እናንተ ሼር ላይክ ያደርጋችሁ አበረታቱ። ቤተሰብ የሆናችሁ ቤተሰብ ሆኑ። አቶ በኃይሉ እንግዲህ ብሌን ከእናቷ እንዳትገናኝ ብዙ ልፋት ለፍቶ ነበረ። ብዙ ነገሮችን ሲያደርግ ነበር የቆየው ማለት ነው። እንግዲህ ሳሚ ብሌንን ከእናቷ እንዳያገናኛት ሳሚን ብዙ ጊዜ ሲያስደበድብ ብዙ ጊዜ ሲያሳድደው ነበር የኖረው ማለት ነው። ሳሚ ግን ይህን ሁሉ ነገር ሳይፈራ ብሌንን ከእናቷ አገናኝቷታል ማለት ነው። ብሌን ወደ ውጭ እንዳትወጣ ጋርድ ቀጥሮ አቶ በኃይሉ ብሌንን ሲያስጠብቅ ቆይቶ ብሌን ግን ብልህ ስለሆነች እንዴት ወጣ ይመሰላችሁ? ወይዘሮ ሰላም ቀድማ ወጣች። ብሌን እንዳትወጣ ስታዩ እሱ በር ላይ ተቀጥሮ ቆሟልና እሷ ግን ቀሚስ ለብሳ ነጠላ ለብሳ ቤተ ክርስቲያን እንደሚሄድ ሽፍንፍን ብላ አምላክ ያውጣኝ እያለች ሰውየው ሳይነቃባት ጋርዱ ሳይወጣባት አመልጣለች ማለት ነው። ስልክ ሲደውልባት ሳሚ ሲደውልባት አይ ልጄ ወደ ቤተ ክርስቲያን ተሳልሜ እመጣለሁ ብላ እንደዚህ አድርጋ ሸወዳቸው ወጥታለች ማለት ነው። በኃይሉ ሲመጣም በሩ ላይ ስደርስ ደረሰባት። በኃይሉም አላወቃት፣ በኃይሉንም አመለጠች። እዛ ሄዳ እንደው ሳሚንም ሸውዳው የከሌ ቤት የት ነው ብለው እኔ አላቅም ብሏት ከዛም በኋላ ጥሩ ተዋናይ ነኝ አይደል አንተንም አታልኩክ እንኳን እነሱን ብላ እንደዛ አድርጋ አታላ ወጣ። አታላ በመውጣቷ እንግዲህ እናቷን ወይዘሮ ሰላም መሆኗን ሳሚ ነግሯታል። እንግዲህ ቃል የደስታ እንባ እያለቀሰኝ ነው እየነገራት እያለ እንግዲህ አቶ በኃይሉ ከጋርዱ ጋር መጥቶ እነዚህ ደርሶባቸው ማለት ነው። እሱ ወደ ኋላ ተመልሶ እኔ እዛ ጠብቅሃለሁ ያዛቸውና ና ብሎ ጋርዱን እንትን ብሎ ነበር። ግን እሱ ዟቸው አልሄደም። ሳሚም እሱን ደብድቦ ጥሎ ብሌንና ሳሚ አመልጠው ሄደዋል። ቃልም እንግዲህ እንደተለመደው ወይዘሮ ገነት ቤት የሚያስጠጋታታ ተዳጊ ጋር ተመንገድ ላይ አንስቶ ዟት ገብቶ ነበረ። አቶ በኃይሉ ጋር ሄዳ እንዴት ነህ ሰላም ነህ ብላ ቢሮ ያለበት ሄዶ ጠርቷት በሄደ ጊዜ የት ነሽ የታረፍሽ አላት። ወይዘሮ ገነት ቤት ነው ያለፍኩት ብላ አለችው ማለት ነው። እንደዛ ከሆነማ በጣም ተደስተ ማለት ነው። እንዲህ ምን ሆነ ነው እንዲህ ተደሰትከው? በጣም ነው ከተደሰትከው እኔ እዛ ነው የሚዛኔ ስልክ አለችው። አይ እዛማ ከሆንሽ በጣም የምፈልገው በጥብቅ የሚፈልገው ጉዳይ ስላለ ያንን ፋይል ታመጭልኛለሽ አላት። ኧረ እንደዛ ካደረግኩኝ ዳጊን እንግዲህ ስወድ ስለምትወደው እሱን ላጣው እችላለሁ። እንዴት እምቢ እንዳልለው እዚህ ህይወቴ ውስጥ እንዴት ብላ ስትል ምንድን ነው የሚያስጠግዝሽ? ችግር የለውም እባክሽን
ከህይወትሽ ከዚህ ምረጭ ብሎ እንግዲህ አቶ በኃይሉ ቢያስፈራራ ጊዜ ቃልም እንግዲህ ሄዳ እንደ ቤተሰብ የወይዘሮ ገነትን ያን ሁሉ ስታደርጋት ኖራ ሁሉን ነገር ትተው ክፉን በክፉ አንመልስ ብለው ባስጠጓት ቤታቸው ሄዳ እንኳን ይህንን ነገር ምልክቱን ያለበት ቦታ መረጃውን ፋይሉን ነግሯት ነበረ። ሄዳ እንግዲህ ስትበረብር ከሻንጣ ውስጥ ወይዘሮ ገነት ደርሳባታለች። ወይዘሮ ገነት በደረሰችባት ጊዜ እንዴት እንዲህ ታደርጊያለሽ ብላ በጥፊ መታቻት። ለማለት ሰጪ ነው ስትላት በኃይሉ አንቺ ብሎ ነው አለቻት ማለት ነው። ከዛ በጭራሽ እንዴት እንዲህ ታደርጊያለሽ ስትላት ጊዜ አይ እኔ መሸገረኝ እምቢ ካልሽ አንቺ በልጆችሽ ፍረጅ፣ ልጆችሽን የማታገኛቸው ልጆችሽን የማትፈልጊያቸው ከሆነ እኔ ብተውም አቶ በኃይሉ መጥቶ ይወስደዋል። እኔ ግን ይሄን ካልወሰድኩ እኔን የሚገለኛል። ግን ቤትሽ መጥቶ አስገድዶ ከሚወስድሽ እኔ በወስድ ነው ቀላሉ ብላት እንግዲህ ወይዘሮ ገነትን ትታላት ወረቀቱን ፋይሉን እዛ ሄዳ በኃይሉ ቢሮ ያለበት ሄዳ ደስ ብሎ በደስ ወንድ ነሽ እኮ የኔ ጅግና፣ ወንድ የማይሰራውን ስራ ነው የሰራሽው። ይሄ እኮ አንዷ ወረቀት እኔን እኮ ስንት ዓመት የምታሳስረኝ ነው ብሎ በደስታ ሲፈነድቅ ሽልማትም ሸልሟት ነበር ማለት ነው። ወረቀቱን ውስጡ ሳያየው እሱ ሲፈነድቅ ወረቀቱ ግን ሲታይ ያ የሚፈልገው ፋይል አይደለም፣ ባዶ ነው ማለት ነው። ከዛ ወዲያውኑ ገባ ሲል ማንም የለም፣ እሱ የሚፈልገው አይደለም። ከዛ ደውሎ በተመለሽ ብሎ ደውሎ እየተሳደበ አስመልሷታል። ብድ ብሏል ማለት ነው። ደስታው ወዲያውኑ ወደ እንትን ተቀየረበት። ይህንም በእናት ናፍቆት ስሰቃይ በእናት ናፍቆት እንዲህ ሁሉ ነገር ስሰቃይ ኖርኩት። ለካ እናቴ አጸገቢ ሆና ነው እንዴ? እናቴን በናፍቆት ስቃጠል በአጸገቢ ሆነ። እሷን እኮ እናቴን እኮ ስንት ጊዜ ሊገሏት ሞክረው ስንት ጊዜ ነው ያዳንኳት። ሞታስ ቢሆን ሊገሏት ነበረ። እናቴን እኮ ገለውብኝ ነበር። ከአንዴም ብዙ ጊዜ እኔ ነኝ እኮ ያዳንኳት። እኔ ባልደርስ ኖሮ ሞታብኝስ ቢሆን እንግዲህ ዘሮ አልማዝን ሊገሏት ብዙ ጊዜ ነቃል ምግብ ውስጥ መድኃኒት እየጨመሩ የተበከለ ምግብ ሊሰጧት ሲሉ ብሌን ናት እንግዲህ ሁሌ የምታድናት እያሾለቀች እያየች ማለት ነው። እንግዲህ ይሄን ሁሉ በኋላ እናቷ መሆኗን ስታቅ ጊዜ ብሌን ይሄን ሁሉ እያነሳች መጸጸት ማልቀስ ጀመረች። ሞታብኝስ ቢሆን ኖሮ እስሩ ሆኜ በእናት ናፍቆት ስሞት ብላ ስታለቅስ ያ ከይሲ ነው እኮ ለብር ለውርስ ብሎ ነው እንደዚህ ያደረገሽ። ለውርስ ብሎ ቃልን ከሜዳ አንጥቶ ልጅሽ ናት ብሎ ለውርስ ብሎ ነው እኮ እንደዚህ ያደርግሽ። ያ ካዲ ነው እኮ እሱ ነው በኃይሉ ነው እንዲያደረገሽ ብሎ እንግዲህ ሳሚም ነግሯታል ማለት ነው። ሳሚ እንግዲህ ቃልን በጣም ይወዳታል፣ ያፈቅራታል። ይሄን ሁሉ እኔ ላንቺ የማልሆነው ነው የለም፣ ላንቺ ህይወቴን ራሱ ምሰጥ ይሆን እሰጣለሁ፣ ላንቺ የማልሆንሽ ከዚህም በላይ ላንቺን እኔ እያለሁ አንቺም ሆነ እናትሽ ምንም ነገር አይደርስባችሁ፣ እኔ ሁሉ ነገር እጋፈጣለሁ ብሎ እንግዲህ ሳሚ እያጽናናት ነው ማለት ነው። እንግዲህ ሳሚንም እያመሰገነች አንተ ያደረክልኝን ማንም አላደረገልኝ እያለች እየሸኘችው እያለች እንግዲህ በዚህን ጊዜ ዳጊ መጣ ማለት ነው። እንግዲህ ዳጊና እሷ በጣም የሚወዳት በጣም የሚዋደዱ ፍቅረኛ ነበሩ። ቃል እንግዲህ አለያይታቸዋለች። ቃል እንግዲህ እንግድነት ሄዳ ከዳጊ ጋር አብራ ተኝታ አፍቅሮኛል ብላ ቪዲዮን ባየስ ጊዜ ዳጊን ጠልተዋለች ማለት ነው። ተጣልተዋለች ብሌን። እሱ ግን ይወዳታል። እንደዛ አንቺ እንደምትይው አይደለም ታይ ብሌን ቢላት በጭራሽ ልቤን ሰብረክ ሄዳል ከእንግዲህ ወዲህ እኔ ጋም እንዳደርስ ብላ አብረዋለች። ከዛም በኋላ ሁለቱ እንግዲህ ሳሚና ብሌን እያወሩ እያሉ ይሄ በዚህን ጊዜ ዳጊ መጣ። በዚህን ጊዜ ዘሎ ሳሚና የመታው ማለት ነው። በዚህን ጊዜ ብሌንም ምንም አገባህም፣ ከህይወቴ ውጣ፣ እሱ ያደረገልኝን ማንም አላደረገልኝ፣ ከህይወቴ ውጣ፣ ከአንድ ሴት ጋር በአንድ ሴት ለውጠህ ከአንድ ሴት ጋር ተኝተህ እኔን ፍለጋ ምን ልትሰራ መጣህ? አልፈልግም፣ ከእንግዲህ ወዲህ አንተ አታስፈልገኝም ብላ ብሌን ዳጊን አብረዋለች። እንግዲህ እሱ ምንም አድርገን ለተረጅኝ ቢላትም ልትረዳው አልቻለችም። አንዴ ልቧ ተሰብሯል። ሴት ልጅ እንግዲህ እንዲህ ከቆረጠች እንዲህ ናት ማለት ነው። እና እንትና ቃል የምትፈልገው ሁሌ ይሄንን ነበር። ቃልን እናቲቱን ምን አለቻት? ሄዳ ቃል ወይዘሮ ገነትን ተይ ልጄን በልጅነትክ አግባ፣ አይኔን በአይኔ ላይ ሳልሞት ብለሽ ዳሪኝ ላግባው፣ አንድ ነገር ቃል ግቢልኝ አለቻት። አንቺን ልጅ አንቺን ከሚያገባ ቆሞ ቢቀር ይሻለዋል፣
አንቺ እኮ ሰው አይደለሽም፣ የሰው ፍጥር አይደለሽም፣ በጭራሽ ልጄን አንቺን እንዲያገባ አልፈቅድለትም ብላ ወይዘሮ ገነትን እቅጩን ነግራታለች። ቃል ግን እወደዋለሁ ትላለች። ሁሌ ዳግን እያሳለፈ ትሰጣለች። የእሱን እናት ታሰቃያለች። የእሱን እናት ከባሀይሉ ጋር ሆና ታሰቃያለች። ብዙ ነገሮችን ታደርስባለች። እንደገና ደግሞ እሱን እወድሃለሁ አፈቅርሃለሁ ትለዋለች ማለት ነው። እና በጣም የምትገርመኝ ነገር ማለት ነው ትወደዋለች፣ እንዲያፈቅራት ብዙ ነገሮችን አድርጋለች። መልሳ ደግሞ እሱ የሚጎዳበትን አንደኛ ከወይዘሮ ሰላም ቤት እንዲበረር ያደረገችው እሷ ናት። በሀይሉ እንግዲህ ወይዘሮ ገነትን በጣም ነው የሚፈልጋት። የወይዘሮ ገነትን ባል እሱ ነው የገደለው ስለተባለ ፋይል ስላለ በዛ ታስዘኛለች እያለ እሷን ያሳድዳታል፣ በልጁ ያስፈራራታል። ይህን ሁሉ ቃል እንግዲህ አብራናት ከሱ ጋር የምትሰራው ማለት ነው። ይህ ሁሉ እያደረገ ደግሞ እሱን ወደዋለሁ ትላለች ማለት ነው እያስመሰለች። እና በመጨረሻ እንግዲህ ሁሉ ነገር በጣም ደስ የሚለው እኔ ብሌን እናቷን በማግኘቷ ነው። እንግዲህ እናቲቷም እንግዲህ ስደት ስትሄድ ለወንድሟ ነበር አደራ ሰጥታ ሄደችው ለአቶ በሀይሉ እንግዲህ ውርስ እንዳትዋረስ ውርስ እንትን እንዳትል ነው እሷን ደብቆ ልጅሽ አይደለም ብሎ ቃልን ከሌላ ቦታ አንጥቶ ልጅሽ ናት ብሎ ለውርስ ብሎ ነው ልጇን እንትን እንድትል ያደረጋትና እንግዲህ ቃልን ነው ልጅ እያለች ግን ሁሌም ወይዘሮ አልማዝ ሁሌም ቢሆን ማለት ነው ወይዘሮ ሰላም ብሌንን አይደለም እንደ ልጇን የምትንከባከባት ቃል ሁልጊዜ እንድጣላት ሁልጊዜ እንድታረጋት እንኳን ስታረግ በጣም በጥሩ ልቦና ነው የምታያት ማለት ነው። ትወዳታለች። እሷን በቃ በጣም ነው የምትጠብቃት። ብዙ ጊዜ እሷን በመድኃኒት ሊገሏት ሲሉ ብሌን ናት እየደረሰ ያን ሁሉ ከዛ ሁሉ የምታድናት ማለት ነው። አሁን ግን ብሌን ያስለቀሳት ያኔ እናቴ ሞታብኝ ቢሆን ኖሮ ያን መድኃኒት ስንት ጊዜ ሲሰጧት እናቴ ሞታ ቢሆን ኖሮ እስሬ ሆና እናቴን አጥቻት እስሬ ሆና በእናት ናፍቆት ስሰቃይ ብላ ነው ከእንግዲህ ወዲህ እናቴን ማንም አይነካብኝ እያንዳንዳቸው ዋጋቸውን ነው የምሰጣቸው ብላለች ማለት ነው። እንግዲህ ሳሚ ተረጋጊ፣ ሁሉ ነገር ስለሚበላሽ አንቺ እናት መሆኗን አውቀሻልና ተረጋጊ፣ ቶሎ ሄደሽ አትናገሪና ከዚህ በለጠ ፈተና በሀይሉ ስለሚያመጣብን ተረጋጊ፣ ለሁሉ ነገር ትዕግስት አለው ብዙ ዋጋ ስለሚያስከፍለን ተረጋጊ ብሏት አረጋግቷታል። እስካሁንም ችለሻልና ብሏታል። ቃልም እንግዲህ ወደ ራሷ ብሌንም እንግዲህ ወደ ራሷ ተመልሳለች፣ ተረጋግታለች። አቶ በሀይሉም እሷ እናቷን እንዳታቅ ነበር ይሄ ሁሉ ጠዋትና ማታ የሚለፈው ጋርድ እየቀጠረ ብዙ ነገር ይሄ ሁሉ ነገር የሚያሰቃያት። በመጨረሻ እንግዲህ ሳሚ ብሞትም ልሙት ለእሷ ዋጋ መክፈል አለብኝ ብሎ እናቷን አሳውቋታል። በጣም ደስ